ተመልሳ ማትመጣም እዛ ቤት። ደሞ እንዳንቺ አይነት ቆንጂዬ ሴት እዛ ቤት ገብታ አታውቅም። አሁን ግቢ ወደ መኪና። አሁንስ በዛ። ከዚህ በላይ መታገስ የምችል አይመስለኝም። ይህን ነገር ማስቆም አለብኝ። እንዴት ነው ምግቡ? ይጣፍጣላ? ቆንጆ ነው። ወደሽዋል? ወይኑን ግን እየጠጣሽ አይደለም። አንተ አመረርክ እንዴ? ነፍሰ ጡር ሆኜ እንዴት ነው ወይን ልጠጣ የምችለው? ለስሙ ዶክተር ነህ። ከተዳፈርኩ ግን ይቅርታ። አይ ችግር የለውም። ያው አንድ ምንም አይልሽም ብዬ ነው። ካልፈለግሽ ግን ይቀራላ። የሆነ እቅድ ማውጣት ያለብን ይመስለኛል። የምን እቅድ ይመስልሃል? አክስቴን ጥለን እኛ የምንነግስበት እቅድ ነው። እውነት አክስትሽ ላይ ግን ይሄን ያህል ቂም ይዘሽባታል ማለት ነው? እየቀለድክ ነው? በቁሜ እኮ ነው የቀበረችኝ። ለነገሩ እኔም ሄጄን ነው ያገኘሁት። እንዴት? የእውነት ቤዛን ወድጃት ወይም እህትነቷ አስቦኝ ይመስላል ያን ሁሉ ነገር ሳደርግ የነበረው? ምንም አልገባኝም። እኔም ቤዛን ጥዬ ነበር ማለፍ የምፈልገው። አሁን እስገባ። ታዲያ ለምን ሀብቱን በሙሉ ባክስሽ ስም አደረግሽው? ሰው እንደ እናት አድርጋ ካሳደገችው ሴት ካላመነ ማንን ሊያምን ይችላል? በእርግጥ ትልቁን ስህተት የሰራሁት እዛ ጋር ነው፣ በቀላሉ ሰውን ማመኔ። ስለዚህ አንተም በቀላሉ ሰው አትመን፣ ተጠንቀቅ እያልሽ ነው? በነገራችን ላይ ከዚህ በኋላ ያለህን ባህሪ ባላቅም እስካሁን እንዳየሁ ግን ምንም አትል። ገና ምን አይትሽኝ? በጣም ትወጂኛለሽ። እኔ እወድሃለሁ የሚል ቃል አልወጣኝም። ይልቅ ወደ ቤት ውሰደኝ። በነገራችን ላይ ትንሽ ብንቆይ ደስ ይለኝ ነበር። ገና ወደፊት በጣም ብዙ ጊዜ እንዳለን አትርሳ እንጂ። ይልቅ ቅድም ያልኩህን ነገር በደንብ እያሰብክበት ጠብቀኝ። የቱን ነገር? ኦ አክስትሽን የመጣሉን ጉዳይ በደንብ አስብበታለሁ። ከአንቺ ጋር በነበረኝ ጊዜ በጣም ደስ ብሎኛል። ብዙ እንደዚህ አይነት ጊዜያቶች ይኖሩናል እንግዲህ። ሳሚ፣ ሱራፌል እዚህ መሆኔን የፈለገው አይመስለኝም። እባክህ ለትንሽ ጊዜም ቢሆን የሆነ ማረፊያ ይፈልግልኝ። ታውቂያለሽ፣ ሁሉም ነገር እየተበላሸ ያለው በእኔ ምክንያት ነው። ሁሉም ነገር። ያ የተረገመ ሰው እኮ ቤዛን በመኪና ጭኖ ይዟት ሲሄድ ነበር። ስለማን ነው እያወራህ? ስለ ቤዛ ነዋ። ስለማን አወራለሁ? ወይኔ ሳሚ፣ ታውቂያለሽ፣ በር ላይ ቆሞ እየጠበቃት ነበር ያ የተረገመ አውሬ። እንደዛ ዝንጥ ብላ በመኪና ጭኖ ይዟት እየሄደ ነበር። እርግጠኛ ነኝ ለራት ግብዣ ነው ይዟት የሚሄደው። ሩጬ ደርሼ ነገሩን ላበለሻሸው አስቤ ነበር፣ ግን ልደርስባቸው አልቻሉም። አመለጡኝ። ማን ያውቃል? ምናልባት የምጠጣው መጠጥ ውስጥ የሆነ ነገር ጨምሮባት ቤዛን። ወይኔ አልጨርሰው፣ ይህን ነገር አልጨርሰው። ግን እኮ ቤዛ ሉላ መሆኗን ነው የሚያውቀው። ሱራፌል፣ ለምንድን ውስጥ እንዳለ ያልነገርሽኝ? ወይ ሁሉም ነገር ሰምቼው ነበር። ሮቤል ለራት ይዟት ወጥቶ ነበር አይደል? ወይኔ ምንድን ነው? ሱራፌል ምን ሆናል እንዴ? ምን አስበህ ነው? ቆይ ቤዛ እንዴት ነው የምታስባት? ታውቃለህ ሳሚ፣ ይሄ ሁሉ የሆነው በአንተ ምክንያት ነው። የማይሆን ሀሳብ አምጥተህ ሚስቴን ለአውሬ ላካት አንተ ነህ። አንተ የተረገምክ ነህ። ሁላችሁም የተረገማችሁ ናችሁ። አንተም እችም ያቺ ቤዛም ተብዬ የተረገማችሁ ናችሁ። ወይኔ ሱራፌል፣ ሱራፌል ተረጋጋ። ቆይ እሺ፣ በዚህ ነው ማታ የት ነው የምትሄደው? ወይኔ ሳሚ፣ ይሄን ነው እኮ የፈራሁት። አየሽ ነገሩ እንዴት ብልሽሽት እንዳለ። አባቴ ነው የማደርገው። እሺ ወዴት ነው ሱራፌል?
አለባበስ የት ነበርሽ? መጀመሪያ ሰላምታ አይቀርም አክስቴ። ስልክሽ አይሰራም ስደውል። ምናልባት በዶክተሩ ስልክ ብትደውይ ሊኖር እኮ ልታገኘኝ ትችይ ነበር። አልገባኝም። ዶክተሩ ጋር ነበርኩ እያልሽኝ ነው? አሁን ነው በር ላይ አድርሶኝ ሄደው። አንቺ ልክ ነበርሽ። በጣም ደስ የሚል ሰው ነው። በዚያ ላይ ደግሞ ሀብታም። ተለይተሽብኛል በል። ታዲያ አንቺ እሱን አይደል እንዴ የምትፈልጊው? ለየት ብዬ እንድታይ። ይልቅ አሁን ስለደከመኝ ገብቼ እረፍት ላድርግ። እዛው አንገቷን አንቄ ብገላግላት ደስ ነበር የሚለኝ። እባክህ አምላክ ሆይ ትዕግስቱን አድለኝ። እቺ ጭራቅ በሰፈረችው ልክ ካልሰፈርኩላት እኔ ቤዛ አይደለሁም። ሄሎ ሉላ፣ አንቺ ራስሽ ለምንድን ነው ስልክ እያነሳሽ ያለው ነው? እዚህ ካሰብሽው በላይ ነገሮች ተበለሻሽተዋል። እዚህ ደግሞ ነገሮች ከታሰበው በላይ በጥሩ ሁኔታ እየሄዱ ነው። ሱራፌል ከዶክተሩ ጋር ራት እንደወጣሽ አውቋል። ምን እያልሽ ነው? እንዴት ነው ሊያውቅ የቻለው? በድንገት ሳሚ ሲያወራ ሰምቶ እንደ እብድ እያደረገው ነው የወጣው። በዛ ላይ ደግሞ ሰክሯል። እርግጠኛ ነኝ ወደ አንቺ ነው እየመጣ ያለው። ምን ሊሆን አይችልም። ለነገሩ መጀመሪያውኑም ይሄ እቅድ ስላልተመቸኝ እንዲበላሽ ፈልጌ ነበር። እናንተ ሰዎች ያማችኋል እንዴ? ቆይ ለምንድን ነው እየተከታተላችሁ ህይወቴን የምትበጠብጡት? ህይወቴን የምትበጠብጡት? አዎ የምትበጠብጡት። በቃ ይህን ነገር ራሴ እንድጨርሰው ታውኝ አልኳችሁ አይደል እንዴ? ሳሚስ ቢሆን ለምንድን ነው እየተከታተለኝ ያለው? ለማንኛውም እኔና አንቺ ተገናኝተን ማውራት አለብን። ደህና ደሪ። ሱራፌል ወደዚህ እየመጣ ነው ያለችው። ደህና ጥሩ እየሄደልኝ ነው ያልኩትን ጉዳይ መጥቶ እንዳይበጠብጠው ነው የምፈራው። ወይኔ ሱራፌል። እሺ ውድ አክስቴ፣ እና እንዴት ነሽ? መዝናናቱ እንዴት ነበር? መቼም ቆንጆ ጊዜ እንዳሳለፍሽ እርግጠኛ ነኝ። የኔን ታዩና እስቲ አንቺን ልጠይቅሽ። ቆይ እንዴት ነው በድንገት የዶክተሩን ግብዣ ልትቀበይ ቻልሽው? እስካሁንም አለመቀበል ይቆጨኛል። መቼም አንድ የሁለታችንም ጎልዲገር ሆነናል አይደል? ያው ከቆፈርን አይቀር ሀብት ያለበት ቦታ እንቆፍር ብዬ እኮ ነው። ንግግርሽ ሁሉ ተቀይሯል። ተይ እንጂ አክስቴ፣ እኔ አንቺን ድንገት ከሰው ወደ አውሬነት ስትቀየሪ እንደዚህ ብዬሻል? ለአንቺ ህይወት ብዬ ጥሩ በሰራው እኔን መስደብሽን አታቆሚም አይደል? ይልቅ ዶክተሩን ጠበቅ አድርገሽ ብትይዢ ነው የሚያዋጣሽ። ለእሱ አታስቢ፣ በደንብ አጥብቄ ይዤዋለሁ። አሁን ስለደከመኝ ገብቼ አረፍ ልበል። ጠዋት ነቅተሽ አትደሪ። ግድ የለም አሁንም ቢሆን ለስራሽ ትከፍያለሽ። እንዴት ብዬ እንደማሳምንህ አላውቅም ሱሪ፣ ግን ይህንን ነገር የግድ ማድረግ አለብኝ። ጠላቴ በእኔ ገንዘብ እንደፈለገች ስትፈነጭበት ዝም ብያ ላይ ሉላ ምን እያደረግሽ ነው? የኔ ልጅ ሉላ አይደለም፣ ሀብቷን በሙሉ በግፍ ነጥቀሽ ባዶ እጇን ያስቀረሻት ቤዛ ነኝ። ቤዛ? አዎ ቤዛ። በእርግጥ መጀመሪያ እዚህ ቤት የመጣሁት ሀብቴን በዘዴ ከአንቺ ለማስመለስ ነበር። አሁን በግን ነፍስሽን መጠቀም፣ ምክንያቱም እሱ የሚገባሽ ስለሆነ። አንቺ ሰይጣን!
የራሴ ህልም እውን ቢሆን ብዬ ተመኘው። ፈጣሪ ሆይ ምን አይነት ጉድ ውስጥ ነው የገባሁት? እኔማ መቼም ነፍሰ ገዳይ መሆን አልችልም። ነፍሰ ገዳይ መሆን አልችልም በፍጹም። ማን ነው? የኔ ፍቅር በጣም ናፍቀሽኝ ነበር። እኔም በጣም ናፍቀኸኛል። እኔም እኮ ያላንቺ መተንፈስ ስላስቸገረኝ እኮ ነው ከዚህ ልወስድሽ የመጣሁት። እባክህ ውዴ። ቤዛ ዝም በል፣ ሴትዮዋ ትነቃለች። ቆይ እንዴት እንደዚህ ትከጂኛለሽ? አልገባኝም። ቆይ እንዴት ነው ወደዚህ የገባኸው? ምን ሆነሻል? ቤቴ እኮ ነው ያለሁት። ማለቴ ነበር ለካስ ደግሞ የዋናው በር ክፍት ነበር። ልክ ነህ። ትመጣለህ ብዬ ወጥቼ ፈልጌህ ነበር። ለዛ ነው ክፍቱን የተውኩት። ቢሆንም እንኳን ደህና መጣ። ባትመጣ ኖሮ እኔ ራሴ ቤት ልመጣ ነበር። እባክህ ሱሬ ይሄን ነገር እንዳደርግ ፍቀድልኝ። ቤዛ አሁንም አልፈቅድልሽም። አሁኑኑ ከዚህ መሄድ አለብን። ነይ እንሂድ። ቆይ ግን ምን አስበህ ነው? እኔ እኮ ነኝ ቤዛ። እንዴት ካንተ ውጭ ሌላ ወንድ ልመኝ እችላለሁ? ያ የማይረባ ዶክተር እራት ይዞሽ ወጣ ሲባል ቆይ እንዴት አይነት ስሜት እንዲሰማኝ ጠበቀሽ ነበር? ወይ ሳሚ፣ ምን አለ ላፍታ እንኳን አፉን ቢሰበስብ። ስለዚህ ሳሚ ባይነግረኝ ኖሮ አንቺ እንደፈለሽ ታርጊ ነበር ማለት ነው ከዛ የማይረባ ዶክተር ጋር። በፍጹም ማሬ፣ እኔ እንደዚህ አይነት ሴት እንዳልሆንክ አንተም በደንብ ጠንቅቀህ ታውቃለህ። ይልቅ አሁን ደክሞሃል፣ በዛ ላይ ደግሞ ጠጥተሃል። ና እስኪ እዚህ አረፍ በል። ባይሆን ይቻ ሳማ ሴትዮ ከመነሳቷ በፊት በሌሊት ተነስተህ ትሄዳለህ። እሺ ና አሁን ተኛ ማሬ ና። በጣም ደከመኝ። ይሄ ማብቂያ የሌለው ስልችት ብሎኛል። እሺ በቃ ና አሁን ተኛ። የመጋደም ነው። ይቻ ሳማ ሴትዮ ናት። መጣሁ አክስቴ። ለማንኛውም ሳሎን እንጠብቅሻለሁ። ፈጠን በይ ታዲያ። የፈጠነ ባቡር ይቅጭሽ። ሱሬ 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 ተነስ ተነስ ሱሬ። ነግቷል። ተነስ እዚህ ነው እንዳደርኩ። ምን ነው ከረጅም ጊዜ በኋላ ከሚስት ጋር ስለተኛ ደስ አላለህም? አሁን ይልቅ የሚያረባ ቀልቴና ከዚህ ቤት አሁን እንሂድ። ምን አለ ትንሽ ብትታገሰኝ ሱሬ። ያምሻል እንዴ? ሚስቴን ጠላቴ ሊያማግጥብኝ እየፈለገ እንዴት ብዬ ነው የምታገሰው? ይኸውልሽ አሁኑኑ ከዚህ መሄድ አለብን። አለበለዚያ ግን ሁሉንም ነገር ለዘርፊ ነው የምነግራት። እንደማትነግራት አውቃለሁ። ምክንያቱም ልፋቴ ሁሉ መና ሆኖ እንዲቀር አትፈልግም። ይልቅ ቆንጆ ቁርስ ሰርቼ እስከመጣ ድረስ እዚሁ ጠብቀኝ እሺ? ያምሻል ነው እንጂ እንዴት ነው እዚሁ ሆኜ የምጠብቅሽ? አኩኩሉ መጫወት ማን ነው ለሳሚ ብቻ የሰጠው? አንዳንዴም አንተም ይሄን ጨዋታ ልመደው እንጂ። ቤዛ እየቀለድክ አይደለም አልኩሽ እኮ። ታውቃለህ አንዳንዴ እንደውም እዚህ ተደብቀህ እንድትመጣ ተመኘው። ስለዚህ እዚህም የመክረም ሀሳብ አለሽ ማለት ነው? ይልቅ ቁርስ ሰርቼ መጣሁ። አይዞህ ለአንተ ብቻ ቆንጆ አድርጌ ሰርቼ ነው የማመጣልህ እሺ?
እባክሽ ቤዛ እንደዛ ታደርጊ። እቺ እብድ ምን እየሰራች ነው ያለችው? ወይኔ ምን ውስጥ ነው የገባሁት? እግዚአብሔር አሁን ተደብቆሽ ልጫወት ነው። ሰላም ለዚህ ቤት እንዴ አልናፈኩም እንዴ? አስመኝም እንኳን ደህና መጣሽ የኔ ቆንጆ። ብታይ ሳይምዬ እንዴት ደስ እንዳለኝ ዛሬ። ምን ተገኘ እንዴ? አያቴና ሽብሩ እኮ ሰላም ፈጠሩ። የምሬ ነው። ብታይ አያቴ ሽማግሌ ራሱ ልኮ እንደነበር ነገረች ይላል። ግን አንተ ምንም ደስ አለ አትመስልም እኮ። ለዚህ ደግሞ ትልቁ ሚና የተጫወተችው ሳሩ ናት። ምናልባት እሷ ጋር ሄዶ ይሆን እንዴ? ማ ሽብሩ በአንድ እይታ ነው ጣብ ያደረገችው። ምን አለፋ አቅሉን ስቶላታል እንዴ? አይ ፍቅር ጉልበተኛ። እንደዛ ከሆነማ ሁሉም ነገር ይበላሻል። በእኛ ለነገሩ ይበላሽ፣ ከየመጣው ጣጣ አይበልጥም። አልገባኝም። ቆይ ስለማን ነው እያወራክ ያለው? ባክሽ እዚህ ሁሉም ነገር ተበልሻሽቷል። ማለት ቤዚ ምን ሆነች? የድሮ ቤታቸው ሉላ መስላ ገብታ አይደል? እሱን አውቃለሁ። እና የሉላ ክስ ታወቀች እንዴ? ነገር ሁሉም ተደበላልቋል። ባክሽ በእርግጥ እኮ የመረጠችው ሀሳብ በጣም ከባድ ነው። ግን ደግሞ በቃ ያ ዶክተር ቤዛ መሆኗን ያወቀለት ግን ማወቁም አይቀርም። ወይ ማን ያውቃል? አሁንም እኮ አውቆ እየተጫወተባት ይሆናል። ወይኔ ሳሚ፣ ምን አይነት ጣጣ ውስጥ ነው የገባ ነው? አትበይም እንዴ አረፈ ብለሽ? አይ ቅድም እኔ ስሰራ በደንብ በልቻለሁ። ለነገሩ እንኳን ምግቡ እኔም ካስጠላውሽ ቆይቻለሁ። እስኪ አረፈ በይ። እንቅልፍ ስላልጨረስኩ ገብቼ መተኛት ፈልጌ ነበር። ቁጭ በይ አልኩሽ እኮ። ማታ ደክሞኝ ስለነበረ ብዙም አልሰማሁሽም። ከዶክተሩ ጋር የነበራችሁ ጊዜ እንዴት ነበር? ጥሩ ነው። በእርግጥ ሰው እንዳለ ብዙም የተጋነነ ባህሪ የለውም። ባህሪው ላይ ሳይሆን ገንዘቡ ላይ ነው ማተኮር ያለብሽ። ይሄ ሰው ተዝቆ የማያልቅ ሀብት ነው ያለው። ስለ ጽንሱም ቢሆን እንዳታስቢ ብሏል። ስለዚህ ጽንሱ ሳይገፋ ቶሎ ብለሽ ወደ ቤቱ ግቢ። ምን ማለት ነው? ወደ ቤቱ ግቢ ማለት? ተጋቡ ማለት ፈልጌ ነው። መቼም አግብተሽ እዚያ አትኖሪም አይደል? ስለዚህ የአንቺ ዓላማ እሱን አግብቼ መልሰሽ ትፈቺውና ግማሽ ሀብቱን ትጋፋይዋለሽ። ምንድነው? ይሄ እኮ በጣም ቀላል ነው። ስለዚህ ዓላማሽ ይሄ ነበር ማለት ነው? ዶክተሩን አግብቼ እንድፈታው? እና ቆይ ከማትወጂው ሰው ጋር ተጋብተሽ መኖር ነው ፍላጎትሽ? እሺ ቆይ ከጋብቻ በፊት ያለው ሀብቴን አላካፍልም ቢልስ? ይቀራላ። ከልጅነት ጀምሮ ለሚያፈቅራት ልጅ ይሄን ያህል መስዋዕትነት መክፈል ካቃተው ይቀራል አይደል? ቆይ አንቺ ምን አስበሽ ነው የቀረብሽው? መቼም ከዚህ ጉቶ ጋር ፍቅር ይዞኝ ነው አትይም? ከዚህ በፊት ሁሉም ሴት የምትመኘውና ወንዳ ወንድ ሁሉ ነገር ያለው ወንድ ነው ብለሽ ነበር። አሁን ደግሞ ጉቶ ሆነ። አሁን መንጃ ፍቃድ ቀጠሮ ስላለብኝ መሄድ አለብኝ። ወይ ማን ያውቃል፣ መንጃ ፍቃድን ስቀበል አዲሱ አማቼ ይሆናል መኪናውን የሚገዛልኝ። ችጉማር መቼም በገንዘብ አጠረቀም ማለት ነው። ወይኔ ሱሪ ሴትዮዋ እኮ በወሬ ይዘኝ ነው። ቤዛ፣ ሁሉንም ነገር ያወራችሁት ሰምቻለሁ።
ያቺ እብድ ጭራሽ እኮ አንቺን እኮ ከዛ ዶክተር ጋር ልትደርሽ ነው አላማ። ስለኔ አላማ ብናወራ ይሻላል? እሺ ምንድን ነው አላማሽ? ንገሪኝ። እሺ ቀስ በል ደግሞ መጀመሪያ ቁርሳችን እንብላ። ካንተ ጋር ለመብላት ብዬ ምንም ነገር አልቀመስኩም። አልፈልግም። መጀመሪያ መስማት ፈልገው እዚህ ቤት የገባሽበትን አላማ ነው። ንገሪኝ ቤዛ። እስቲ ነቢ በእናትሽ ሱራፌል ነገር በጣም አስጨንቆኛል ታውቂያለሽ። ስደውልለት አያነሳም። በዛ ላይ ማታ ከዚህ ሲወጣ በጣም ጠጥቶ ነበር፣ ተበሳጭቷል። ተከትየው ነበር ግን ላገኘው አልቻልኩም። ቆይ ሉላ የት ነች ያለችው? እሷማ እዚህ አድራ ጠዋት ነው የወጣችው። ምን እሷ ራሱ ከፍቷታል። ሱራፌል በጣም እያስፈራራት እየተቆጣት ነበር። እዚህ መቀመጥ አትፈልግም። ቆይ እና ታዲያ ይህንን ቤት ለእነሱ ልንተውላቸው ነው ማለት ነው? ኩቻ በዚህ የጭንቀት ሰዓት ስለ ቤት ታወራለሽ እንዴ አንቺ? ቆይ ምን ማለት ነው? እኛም እኮ ህይወት አለ። ቆይ ግን አንተ መቼ ነው ይሄ የሚገባ? ሱራፌል ገንዘቡን መልሶ ወደ አካውንት ይልኮታል። በጣም የሚገርም እኮ ነው። መቼም እንደዚህ ገንዘብ የተንከራተተ የለም። ገንዘቡ የማማዬ ነው። ማማዬ አሁን እየተሻላት ነው። ቢሻላትስ እንዴ? ቢያንስ ቆይ ካሳ የሚባል ነገር እኮ ያስፈልጋታል እንዴ? ቆይ ግን አንተ መቼ ነው ለአንድ እህት መጨነቅ የምትጀምረው? ለማንኛውም እዚህ ጎረቤት አነስ ያለሽ ቤት የሚከራይ አግኝቻለሁ እና እኛ እዛ ልንገባ ነው። ምን ችግር አለው? ነገሮች እስኪስተካከሉ እዛ ብንሆን ችግር አለው? ለነገሩ እኔ ክፉ አንተ ደግ ከተባለን እኮ ቆየን። ኩቻ እባክሽ። ታውቃለህ ሳሮንም እኮ እኛ ጋር ናት ያለችው። በዛ ላይ ደግሞ ልጅህንም አምጥተን ለማሳደግ እያሰብን ነው። እሱ እንኳን አሁን የሚሆን አይመስለኝም። ለነገሩ የራስህን ህይወት መኖር ረስተህ ለሰው ህይወት እየተጨነቅ እንዴት ሊመስል ይችላል? ኩቻዬ እባክሽ ለምን አትረጅኝም? ቤዛ እኮ ሉላን መስላ እዛ ቤት እንድትገባ ይሄን ሀሳብ ያመጣሁት እኮ እኔ ነኝ። ሀሳቡን አንተ ስላመጣ ራስን መውቀስ እኮ አያስፈልግም እንዴ። በቃ ከፈለገች ራሱ አይሆንም ማለት ይችል ነበር እኮ። በቃ እሺ ገብቶኛል። እቺ ነገር ብቻ ተስተካከልና ከዛም በኋላ ሙሉ ለሙሉ ወደ ራሴ ኑሮ እመልሳለሁ። ቆይ ምን ቀረን ሳሚ? እንዴ ቀለበት አሰረን አይደል? ተጋብተናል እኮ። በዛ ላይ አሁን እኮ ባልና ሚስት ሆነናል። ስለዚህ ከዚህ በኋላ ማሰብ ያለብን ስለኔና ስላንተ ብቻ እኮ ነው። የኔ ቆንጆ ይሄን ያህል ስላስጨነቅኩሽ በጣም ይቅርታ። እሺ ይልቅ ከዚህ በኋላ በቃ ባታስጨንቀኝ ይሻላል። ምክንያቱም ሁሉም ነገር ትክት እያለኝ ነው። ነሽ ኩቻዬ ችንጉረሽ። አልጎርስም። እኔም በምግብ አታተልለኝም። እሺ እንደውም በቃኝ። ምኑ ነው የበቃሽ? ለጊዜው ምግቡ ነው የበቃኝ። ግን በቃ ነገሮች ቀስ እያሉ ሁሉም ነገር እንደሚያበቃ አትጠራጠር። እሺ እሺ ገብቶኛል። ያንቺ ዓላማ በግፍ የተወሰደብሽን ሀብት ማስመለስ ነው። አሁን ሁሉ ነገር ገብቶኛል። ከዶክተሩ ጋር ምንም ሊፈጠር አይችልም። እድሉን አልሰጠውም። ችግሩ እኮ ቤዛ እድሉን እስከምትሰጪ ራሱ ያለመጠበቁ ነው። ማለት አልገባኝም። አላውቅም፣ ምናልባት ተሳስቼ ይሆናል። ግን እስካሁን ያ ዶክተር አንቺ ሉላ አለመሆንሽን ሳይጠራጠር የቀረ አይመስለኝም። በጣም እርግጠኛ ነኝ። አልተጠራጠረም። በምን እርግጠኛ ሆንሽ? መቼም እዛው ጋር አንቺ ቤዛ ነሽ ሊልሽ አይችልም አይደል? ቤዛ መሆኔን እንዳላወቀ እርግጠኛ ነኝ አልኩህ እኮ። ሉላን እንመናትና ቀጣዩ ሚሽን እራሷ አትጨርሰው። ራሴ እንደጀመርኩት ራሴ ብጨርሰው አይሻልም? ቢገባሽ ኖሮ ይሄ ሁሉ ነገር የጀመረችው ሉላ ራሷ ነች። የሚገርምሽ ነገር እኮ አንቺ መሆን ራሱ በደንብ እችላበት ነበር። እኔም እሷን መሆን አላቃተኝም። እሱን ገና እርግጠኛ አልሆንም ቤዛ። ስለዚህ መጨረሻውን በትዕግስት መጠበቅ ነው። መጨረሻው እንዳሰብነው ጥሩ ባይሆንስ? ምን አለ ማሟረትህን ትተህ እኔን ብታግዘኝ። ላግዝሽ ስለፈለግኩ መስሎኝ መቼም ማላምናትን ሴት አንቺ የለፋሽበትን ስራ እንድትጨርሰው መፍቀዴ። እባክህ ውዴ። ኖ ቤዛ፣ ከዚህ በኋላ የመጨረሻ ውሳኔ ስለሆነ ምንም ለማስተባበል እንዳትሞክሪ። አሁኑም ለሳሚ ደውልለትና ሉላ እዚህ ቤት እንድትመጣ እንዲያዘጋጅ ታደርገዋለሁ። ሱራፌል እባክህ አይሆንም። ሄሎ ሳሚ። እሺ ይኸውልህ ሱራፌል። ሄሎ ዘጋው። ማን ደውሎ? ሱራፌል ነው።
ቤዛ ጋር ነው ያለው። ሰው ለሚወደው ሰው ስንት መስዋዕትነት ይከፍላል። አንተ ግን እንዴ እዛ ስለሄደ ነው መስዋዕትነት የከፈለው? ሱሪማ ለቤዛ ምንም ነገር ያደርጋል። አንተ ግን በቃ ሱራፌል ለቤዛ ብዙ ነገር አድርጎላት እኔ ላንቺ ያላደረኩልሽ ነገር ምንድን ነው? ሚስቱ የምትለውን ነገር በደንብ አድርጎ ይሰማል። እና እኔ አንቺ የምትይኝን አልሰማም ማለት ነው? ብትሰማኝማ እኛም የራሳችን የሆነ ጊዜ ይኖረን ነበር። የእኔ ቆንጆ ኩቻዬ፣ ለምን አሁን ዛሬ ምርጥ እራት አልጋብዝሽም? ምን እንደሰለችኝ ታውቃለህ? ከአንተ ጋር እራት ለመብላት በየሆቴሉ መዞር፣ ከፈለግ ከሌላ ሰው ጋር መብላት ትችላለህ። እሺ 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 ነው ያልከው? እንደውም ከአንተ ጋር ምን አታገለኝ። ዛሬውኑ ልብህንም ቤትህንም ለቅቄ እልወጣለሁ። ማድረግ ከቻልሽ እሺ ሞክሬዋ። አይ የኔ ግስላ፣ አይ ኩቻ። እኔም ግን የሆነ ቅር ያለኝ ነገር አለ። ቆይ እንዴት ሊሆን ይችላል? ዝም ብለን እንዳይሆን እየተጠራጠረን ያለ። ማታ ግን ሰዓት ትንሽ ለየት ስላለችብኝ። ታዲያ ምን ችግር አለ? ይሄ እኮ በጣም ቀላል ነው። ምን ልታደርግ ነው? ማታ እራት የጋበዝኳት ልጅ ቤዛ መሆኗን ለማረጋገጥ አንድ መንገድ አለ። እመኝ፣ በሱ በደንብ ማረጋገጥ ይቻላል። ግን ቤዛ ከሆነች